ታጣቂዎች ቡድን ላይ ጥቃት መክፈቱ ተገለጸ። በርካታ ቀበሌዎችን መቆጣጠሩን የሚገልጹ መረጃዎች እየወጡ ነው። የአፋር ክልል መንግስት 6 ቀበሌዎች በህወሓት ታጣቂዎች በወረራ መያዛቸውን የሚገልጽ መረጃ ይፋ ማድረጉም ተመልክቷል። አቶ ጌታቸው ረዳ በግል የማህበራዊ መድረክ ገጻቸው ላይ የህወሓት ታጣቂዎች ጥቃት መክፈታቸውን በይፋ ገልጸዋል። የደረሱልን ጥሪ በሚመስል መልኩ ለአብይ አህመድ ሰራዊት እንደዚሁ ጥሪ ማድረጋቸውም ተመልክቷል። በአፋር ክልል ህወሓት ጥቃት ሰንዝሯል። የተለያዩ መረጃዎች እየወጡ ይገኛሉ። በአካባቢው የሚኖሩ የአፋር ተወላጆች ቀያቸውን ለቀው እየተሰደዱ እንዳለም ይነገራል። የዘውትር ተሳታፊያችን ማምሻውን የተሰበሰቡ መረጃዎችን ይዞ ሊያካፍለን መስመር ላይ ይገኛል። ምንድነው የተፈጠረው? ጦርነት ተጀመረ ወይስ ምንድነው ያለው? እውነት ነው መሳይ፣ አሁን ማምሻውን ነው ጦርነት የተጀመረው። ግን በጣም የሚያሳዝነው ነገር የአፋር ህዝብ ከዚህ በፊት የሐራ መሬት ላይ ሰፍሮ የነበረው በፌዴራል መንግስቱና በነጌታቸው ረዳ የሚታገዘው የትግራይ የሰላም ኃይል የተባለው ኃይል በክልላችን ውስጥ እኛንን ተረማምዳችሁ በእኛ ክልል ላይ ስልጠና ወስዳችሁ ተደራጅታችሁ የትግራይን ህዝብ ወይንም ህወሓትን ልትወጉ አይገባም በማለት ተቃውሞ ሲያስነሱ ነበረ። ነገር ግን በፌዴራሉ መንግስቱ ገዛ የሚደረግለት ኃይል ስለሆነ አቅሙ ከክልሉ መንግስት በላይ የፌዴራል መንግስቱ እያገዘው ስለነበረ